በመላው ዓለም የምትገኙ ቅዱሳን በሙሉ እንደምን ቆያችሁ? የእግዚአብሔር ሰላም ለእናንተ ይብዛ። እንደምታውቁት የሐዋሳ መሃል ቃለ ሕይወት ቤተክርስቲያን በተለያዩ መንፈሳዊና ልማታዊ ስራዎች ላይ እንደምትንቀሳቀስ በተለያዩ ጊዜ ግንዛቤ ልንሰጣችሁ ሞክረናል። በተለይ ከዚህ ከልማት ስራ ጋር ተያይዞ የተለያዩ የገቢ አማራጮችን ወደ እናንተ ስናቀርብ ከጎናችን ሆናችሁ እያገለገላችሁ ያላችሁ ገንዘባችሁን ለመስጠት በገንዘባችሁ ለማገልገል ያልሰሰታችሁ በቅርብም ያላችሁ በሩቅም ያላችሁ ቅዱሳን ወገኖች እግዚአብሔር ዘመናችሁን ይባርክ እላለሁ። በመቀጠል ወደ እናንተ ካደረስናቸው የገቢ መሰብሰቢያ መንገዶች አንዱ የተለያዩ እጣዎችን በውስጡ የያዘ ሎተሪ እንደሆነ ታውቃላችሁ። ይሄም ሎተሪ የሚወጣበት ቀን ታህሳስ 29 እንደሆነ በሎተሪው ላይ ተጽፏል። እኛም አሳውቀናቸዋል። ይሁን እንጂ ሎተሪው ልንሸጥ ካሰብነው ከ50% በላዩ በዚህ ሰዓት ስላልተሸጠ የተወሰኑ ቀናት የሎተሪ መውጫ ቀን ለማራዘም ተገደናል። በዚህ መሰረት አንድ 3 ሳምንታትን ወደፊት አራዝመናል። ያ ማለት ታህሳስ 29 ይወጣ የነበረውን ሎተሪ ወደ ጥር 24 ላይ ከ3 ሳምንት በኋላ እንዲወጣ የተስማማን ስለሆነ ደግሞ እንደገና ቀሪ ሎተሪዎችም ወደ ብዙዎች እንዲደርሱ የበኩላችሁን ጥረት በማድረግ የእግዚአብሔርን ቤት ስራ ከኛ ጋር እንድታስቀጥሉ አደራ እንላችኋለን። ጌታ ረድቶን በተለያየ መንገድ ወደኛ የምትልኳቸው ገንዘቦች አሁን የምታዩትን አይነት ስራዎች እየሰራ ቆይቷል። ሌሎችም በቅርቡ እናሳያችሁ ነገሮች ይኖራሉ። በእናንተና በእኛ ትብብር እግዚአብሔር ታላቅ ስራ ሰርቷል። ለዚህ ደግሞ ቀኛችሁን እየዘረጋችሁ ያላችሁ ወንዶችና ሴቶች እግዚአብሔር ቀኙን ይዘርጋላችሁ። ከጎናችን ስላላችሁ ተባረኩ። እንግዲህ ዕጣው እስኪወጣ ድረስ ከጎናችን አትራቁ እንላችኋለን። እግዚአብሔር ዘመናችሁን ይባርክ።